ለመቀነስ ከብዶኛል ከዛ ተጨማሪ ደግሞ የወር አበባ መዛባት እያጋጠመኝ ነው ስትለኝ አንድ ሴት ኢሚዲየትሊ ጭንቅላቴ ላይ የሚመጡት ሁለት ነገሮች አሉ ሃይፖታይሮይዲዝም እና PCOS ሶ ዛሬ ሃይፖታይሮይዲዝምን እንይ ሶ ሃይፖታይሮይዲዝም ማለት እዚህ ጋር የሚመነጨው ታይሮይድ ሆርሞን ሲያጥር ነው ታይሮይድ በዋነኝነት ስራዋ ማለት ነው ሙሉ ሲስተማችንን ታንቀሳቀሳለች ዋና ማናጀር ናት ሶ ልብ ምት አፈጫጭ ሙቀት ጀነሬት ማድረግ የወር አበባ ኤቭሪቲንግ ጀነሬት እና የምትቆጣጠረው ታይሮይድ ናት ሶ እጥረት ካለ ማለት ነው ሁሉም ነገር ቀስ እያለ ነው ልብ ምትም ቀስ እያለ ነው ሙቀት ጀነሬት ስለማይደረግ ያ ሰው ቅዝቃዜን ቶለሬት ማድረግ አይችልም በተጨማሪ ደግሞ ዝም ብሎ ይወፍራል ምክንያቱም እየተንቀሳቀሰ አይደለም ሜታቦላይዝ እየተደረጉ አይደለም ነገሮች ሰው ሁሉም ነገር ስተክ ያደርጋሉ ኢቭን ድርቀት ያጋጥማቸዋል ሁሌ እንደተኙ ነው ግን ሲነሱ ድካም ነው ጸጉር መነቃቀል አለ እና ኢቭን እርግዝና እየሞከሩ ከሆነ እርግዝና ላይሳካላቸው ይችላል ሶ አንድ ሴት እንደዚህ ነው ምልክቶች ካስተዋለች ኢሚዲየትሊ ታይሮይዷን ቼክ ማድረግ ነው TSH T3 T4 ሶ TSH የምንላት ምንድናት አምራች መልክት ምትልክና ሶ ታይሮይድ አምርት እንጂ ሶ እሷ ከፋለች ማለት እየተመረተ አይደለም ማለት ነው ሶ እነዚህን ሆርሞኖች ቼክ አድርጋችሁ የልክ ህክምናውን ስታገኙ ውፍረት ለመቀነስ ያግዛችኋል የወር አበባም ይስተካከላል ለእርግዝናም ያግዛል ምክንያቱም ታይሮይድ እጥረት እያለ የተፈጠረ እርግዝና ለልጁ ራሱ ጉዳት ሊያመጣ ስለሚችል ቼክ አድርጉ ለማለት ያህል ነው